ዛሬ የኔ እስቲ የምንጊዜውም የፕሪሚየር ሊጉ ምርጥ 11 ተጫዋቾችን ላሳውቃችሁ ነው። ያው የኔ ምርጫ ነው። እንደ ደጋፊም ወደዛ ላደላ እችላለሁ፣ ግን የተመቸኝን 11 ያመንኩባቸውን 11 ተጫዋቾች አድርጌያለሁኝ። ከበረኛ ስጀምር በረኛ እንግዲህ የማንቸስተር ዩናይትድ ግብ ጠባቂ ሌጀንዱ ቫንደርሰንን አድርጌያለሁኝ። በቀኝ በኩል ደግሞ ተከላካይ አርኖልድን ከሊቨርፑል መርጫለሁኝ። በግራ ደግሞ እንደምታዩት አሽሊ ኮልን አድርጌያለሁ። አሽሊ ኮል መለኪያ የሆነው ያው ንጉሱ ምክንያት ነው። በጣም በፕሪሚየር ሊጉ ከፈተኑ ተከላካዮች አሽሊ ኮል ነው ይላልና ታውቃላችሁ። ያው እኔ ፕሪሚየር ሊጉ ላይ በጣም ሻይን ያደረገው እሱ ነው ብዬ ነው የማስበው። ተከላካይ እንግዲህ ሁለቱን ያደረኩት ፈርዲናንድ እና ቪዲችን ነው። ትንሽ እኔ እንደውም በፈርዲናንድ በኩል ቫንዳይክን ለማስገባት ልቤ እየመታ ነበረ፣ ግን በልጅነቴ ብዙ ስኬት ስናይ ፈርዲናንድ ስለነበረ የእሱ ተጽዕኖ አደረብኝም እና ወደ እሱ አይደለሁም። ግን ቫንዳይክ ጋር የሆነ ትንሽ ተጋጭቶብኝ ነበር ሁለቱ። ሌላው ወደ መሀል ሲሄድ ደግሞ 6 ቁጥር ላይ ሮድሪን አድርጌ ኬዲቢ እና እንግዲህ ፕሪሚየር ሊግ ውስጥ ሊደገም የማይችለውን ተጫዋች ንጉሱን ስኮልስን ያደረኩት። የእናንተ ምርጫ ሌላ ሊሆን ይችላል። እኔ ግን ይሄን አድርጌያለሁ። ከፊት እንግዲህ በግራ በኩል ሳላህና እኔ ጊግስ ጋር ትንሽ በጣም እውነት ሳላህን ላስቀድም ጊግስን እያልኩ ነበር። ግን እኔ ብዙ ደግሞ ያው ሳላህ እንደምታውቁት ያለመዋዠቅ ሻይን አድርጓል። በእርግጥ ጊግስም አድርጓል። ግን በረምብ ኳስ እያየሁ ማገናዘብ በምችልበት ሂደት ላይ ሳላህን በረምብ ነው ያየሁት እና ወደ ሳላህ አይደለሁም። ሄነሪን በዛ አድርጌ ጨራሽ መቼም ማልደራደርበት ሰው ነው ያደረኩት። አጥቂ ላይ ሮኒን ነው ያደረኩት። አንድ ተጫዋች ምረጥ ብባል እሱን ነው መርጠው። ዓለም ላይ አንድ ተጫዋች ምረጥ ብባል ማንን ትወዳለህ ብትሉኝ ሮኒን ነው የምወደው። ሄነሪን ያደረኩት ባይዘው ንጉሱን አደረገው ነበር ሲያርሰበን። እሱን በላሊጋው ምርጥ ይሁን ብዬ ነው ሻይን ያደረገው። በጣም በላሊጋ ቢሆን ይችላል። ዓለም ላይ ብባል እሱን ነው የማደርገው። ፕሪሚየር ሊጉ ላይ ለሄነሪ አስቀደምኩት እንጂ ንጉሱ ሳይኖር ቀርቶ አይደለም። ይሄን ተረዱልኝ። ከፊት ማልደራደርበት ሰው እሱ ነው። ሮኒ ባይኖር ድሮግባን ነበር ማለት። ይህ እንግዲህ የኔ 11 ነው። ምንም እንዳትለኩኝ፣ ይሄ የኔ ነው። እናንተ ደግሞ እንግዲህ ምርጥ የምትሉትን ማስቀመጥ ትችላላችሁ። ኮመንት ላይ ደግሞ ይሄ ቦታ ላይ ይሄን ብታስገባ ማለትም ትችላላችሁ። መቼም ኮመንት አትስጡ ማለት አይቻልም። የፈለጋችሁትን መናገር ትችላላችሁ። ምክንያቱም ቲክቶክ ላይ የመጣና ገበያ ላይ ራቁትን የወጣ ሰው አትዩኝ ማለት ይችላል አይችልም። ልክ እንደዛ ማለት ነው። የተሰማችሁን መናገር ትችላላችሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ቴንክ ዩ